የፎረሙ ተካፋይ የሆኑ የኢትዮጵያ ባለሀብቶችም ከቱርክ አቻዎቻቸውና የኩባንያ ኃላፊዎች ጋር በጋራ መስራት የሚያስችላቸውን የንግድ ለንግድ ውይይት አድርገዋል። ከቱርክ በኩል የኮንስትራክሽን ግብዓት፣ ጨርቃጨርቅ፣ መድኃኒት፣ የኤሌክትሪክ መሳሪያዎችና ሌሎችንም የሚያመርቱ ኩባንያዎች ከኢትዮጵያም በግብርና ምርቶች ኤክስፖርት፣ በአግሮ ፕሮሰሲንግ፣ በሪል ስቴትና በአስመጪና ላኪነት ዘርፍ የተሰማሩ ባለሀብቶች ተሳትፈዋል። ውይይቱ የሁለቱ ሀገራት ባለሀብቶች በጋራ ለመስራት የሚያስችላቸውን ትውውቅ የፈጠሩበት መሆኑን ኢትዮጵያውያኑ ተሳታፊዎች ገልጸዋል። አሁን ያነጋገርኩት ኩባንያ ደስተኛ ነው። ያው አንዳንድ ስጋቶችን ስለ ኢትዮጵያ ባለማወቅ የሚያነሳቸው ነገሮች አሉ። ይሄንን በደንብ ነው ያስረዳሁት እና ያለው ነገር በደንብ ያስረዳው። በጣም ደስተኛ ነው እና ሰኔ ላይ ኢትዮጵያዊ ላይ መጥቶ ከኛ ጋር በጥልቀት እንደምነጋገርና ከዛ ቀጣይ እርምጃዎች እንደሚወስድ ነው ከኛ ጋር የተነጋገረው እና በሁኔታ ሙሉ ሳይው በጣም ደስተኛ ነውና አንድ ነገር ብናደርግ ይመስለኛል አንድ የሆነ የጋራ ጆይንት ቬንቸር ምን ከፍት ይመስለኛል። ከዚህ በፊት የማታውቃቸውን በኢሜል የምታውቃቸውን በኢሜል አድሬስ በአንዳንድ ነገሮች የምታውቃቸውን ሰዎች ዳይሬክት መጣ እዚህ ጋር ደግሞ ስታገኛቸው ምን ያህል እነሱም አንተነትን አውቀው አንተም እነሱን አውቀህ ትሬድህን ለበለጠ ለማስፋፋትና ከነሱ ጋር ያለውን ነገር አንዳንድ ነገሮችን ኢምፖርት ለማድረግ ወደ ሀገርህ ይረዳል ብዬ ነው የምገምተው። በቀጣይ በአምራች ኢንዱስትሪው ዘርፍ ለመሳተፍ ቱርክ ያላትን ቴክኖሎጂ ለማወቅና ወደ ውጪ ለሚልኳቸው ምርቶች ገበያ በማግኘት በኩል ጠቃሚ ውይይት ማድረጋቸውንም ነው የተናገሩት። ብዙ ኢንትረስትድ የሆኑ ካምፓኒዎች መጥተዋል። እኛም ያላሰብናቸው በእኛ ፊልድ ብቻ ብለን ያሰብናቸው ነበሩ፣ ግን ሌሎችንም በማግኘትና በመተዋወቅ ሌሎችንም ሴክተሮችን አጥንተን ከነሱ ጋር ድጋሚ ተገናኝተን እነዛን ሴክተሮችና ወይ እነዛን ኢንዱስትሪዎችን በሀገራችን ውስጥ ዲቨሎፕ ፖቴንሻሉ ታይቶ ፖቴንሻሉን አጥንተን ለመስራት ነው እንግዲህ ኢንትረስት ያሳደረብን አሁን የዚህ ቪዚት ማለት ነው። ኢትዮጵያ ደግሞ በዚህ ሴክተር ላይ አሁን መንግስት ከአግሪካልቸር ወደ ማኑፋክቸሪንግ እየሄደ ያለበት ስትራቴጂው ወደዚህ እየሄደበት ያለበት ሁኔታ ስለሆነ እነሱ ደግሞ በዚህ ደግሞ አድገዋል፣ በደንብ ጎልብተዋል። ስለዚህ እነሱን ወደኛ ኢትዮጵያ ቢመጡ ማኑፋክቸሪንግ ሴክተሩን ከተለያየ ሴክተር ውስጥ ገብተው ሊያጎለብቱን ሊያሳድጉልን ይችላሉ። እነሱን ተጠቅመው ሀገራችንን ልትጠቀም ትችላለች ብዬ ነው የማስበው። ቱርካውያኑ ባለሀብቶችም በአፍሪካ በተለይም በኢትዮጵያ ያለው ፈጣን የኢኮኖሚ እድገት ከሀገሪቱ ባለሀብቶች ጋር በጋራ ቢሰሩ ውጤታማ እንደሚያደርጋቸው መገንዘባቸውን ገልጸዋል። በቀጣይ በአፍሪካ በተለይም በኢትዮጵያ ትልቅ እድገት እንዳለ ከዛሬው ውይይት መገንዘብ ችለናል። ይህንን የኢኮኖሚ እድገት እድል መጠቀም እንፈልጋለን። ከኢትዮጵያውያን ባለሀብቶች ጋር ውይይት አድርገን በደንብ መተዋወቅ ችለናል። ከ3 ወይም ከ6 ወራት በኋላ በጋራ መስራት የምንጀምር ይመስለኛል። I started to Cameroon from African market and now time to Ethiopia. ወደ አፍሪካ ገበያ የገባሁት ከካሜሮን በመጀመር ነው። አሁን ጊዜው የኢትዮጵያ ነው። ኢትዮጵያን እንደምጎበኝ ተስፋ አደርጋለሁ። ከሀገሪቱ ባለሀብቶች ጋር ውይይት ማድረጌ በዚያ ያለውን ገበያ ለማወቅና በቀጣይም በማኑፋክቸሪንግ ዘርፍ በጋራ ኢንቨስት ለማድረግ ይረዳኛል። የሁለቱ ሀገራት ባለሀብቶች በጋራ መስራት እንዲችሉ መሰል ውይይቶችን በተደጋጋሚ ማድረግና ይህም ወደ ተግባር የሚለወጥበት ሁኔታ መመቻቸት አለበት ብለዋል ተሳታፊዎቹ። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ጌታቸው ባልቻ ከቱርክ ኢስታንቡል።